بسم الله الرحمن الرحيم والصلاة والسلام على رسول الله صلى الله عليه وسلم በባለፈው ክፍል ትምህርታችን ስለ ኑን ሳኪንና የተንዊን ህግጋትን እየተማርን ነበር። የኑን ሳኪንና የተንዊን ህግጋት አራት ናቸው ብለን አይተን ነበር። ከአራቱ ደግሞ የመጀመሪያው ህግ የሆነውን ኢዝሃር የሚባለውን አይተን ነበር። የኢዝሃር ፊደሎች እነማን እንደሆኑ እስከነ ምሳሌያቸው እንዴት እንደሚነበቡ አይተን ነበር። ዛሬ ደግሞ በአላህ ፈቃድ የምናየው ሁለተኛው ህግ የሆነውን ኢድጋም የሚባለውን ህግ ነው። እዚህ ጋር ኢድጋም የሚባለውን ህግ ነው የምናየው። ኢድጋም ወይም በአማርኛው መጨፍለቅ። እሺ ወደዚህ ከመግባቴ በፊት የባለፈው ላስታውሳችሁ የኢዝሃር ፊደላት የመጀመሪያው ህግ የኢዝሃር ፊደላት 6 ናቸው ከ28ቱ። እነሱም ሐምዛ ሀ ዓይን ሐ ወይን ኸ እኚህ 6ቱ ከ28ቱ የአረብኛ ፊደላት ከኑን ሳኪን በኋላ ወይ ደግሞ ከተንዊን በኋላ ሲመጡ ኑን ሳኪን ወይም ተንዊን በግልጽ እንዲነበቡ ያደርጋል። ለምሳሌ ከኑን ሳኪን በኋላ እዚህ ጋር ሐምዛ አለች። ስለዚህ መን አመነ ግልጽ አድርጌ ነው ማነበው ማለት ነው። ኑኑን መሰለን ለን ምትለዋ ግልጽ መሆኑ ነው እዚህ ጋር የሚፈለገው። የንሀውና የንዒቁ ያለምንም ጉና ሳንጨምር፣ ጉና ማለት ዜማ ሳናደርግበት ማለት ነው። የውሙን ዓሲብ ወመን ሐውለሃ ሙላቂን ሒሳቢየህ ሚን ግስሊንን ሚሳቀን ገሊظ ወመን ኸፈት ሙእሚኑን ኸይር። እኚህን እንግዲህ አይተን ነበር። ለነኚህ ደግሞ ምሳሌ ሰርታችሁ ይዛችሁ ነው ብያችሁ ነበር በአላህ ፈቃድ። ኢንሻአላህ ዛሬ ደግሞ ወደ ዛሬ ትምህርታችን እንሄድና የዛሬው ህግ ደግሞ ሁለተኛው ህግ ኢድጋም ይባላል ብያችኋለሁ። ኢድጋም ማለት ኢድጋሞች ሁለት አይነት ናቸው። መጨፍለቅ በሁለት አይነት ነው የምንጨፈልቀው። ቢጉና አለ፣ ቢገይር ጉና አለ። ዜማ አድርገን የምንጨፈልቃቸው አለ፣ ያለ ዜማ ደግሞ የምንጨፈልቃቸው አለ። እንዴት ነው በዜማ የምንጨፈልቀው፣ እንዴት ነው ያለ ዜማ የምንጨፈልቀው የሚለውንም እናያለን ኢንሻአላህ በአላህ ፈቃድ። ስለዚህ ጉና ያላቸው ወይም ደግሞ ልክ እንደ ኢዝሃር ፊደላት ሁላ የኢድጋም ፊደላትም 6 ናቸው። የኢድጋም ፊደላትም እነሱ ግን ፊደላቱ ሁለት ቦታ ይከፈላሉ። የኢድጋም ፊደላት ሁለት ቦታ ይከፈላሉ። እነሱ የዜማ ያላቸውና ዜማ የሌላቸው። ዜማ ያላቸው 4 ናቸው። እዚህ ጋር እንደሚታየው ከ6ቱ ሚም ዜማ አለው፣ ኑን፣ ዋው፣ ያን ስንጨፈልቅ በዜማ አድርገን ነው የምንጨፈልቃቸው። ሌሎች የተቀሩት ሁለቱ ደግሞ አሉ፣ ያና ላምና ራ ዜማ የላቸውም። እነሱ እናያቸዋለን እነሱንም በምሳሌ። እሺ ኢድጋም ምን እንደሆነ الإدغام بغنة. إدغام بغنة مالت إلى الإشكار. إدغام بغنة مالت هو إدخال النون الساكنة والتنوين. إدغام بغنة مالت نون ساكن مالت تشينيها نون مالت من ملك سايكا متبات يمتاج تشينيها ወይ ደግሞ ለን ከዚህ በድርብ ምልክት አማካኝነት የመጣችውን ኑንን ወይም ደግሞ በድርብ ምልክት አማካኝነት የመጣችውንና በግልጽ ተጽፋ የመጣችውን ኑን ማስገባት ነው። ምን ውስጥ في حروف الادغام ወደ ኢድጋም ፊደላት አስገብቶ ማንበብ ነው። بحيث يصيران حرفا واحدا ልክ እንደ አንድ ፊደል ሆኖ መነበብ እስኪችሉ ድረስ እዛ ውስጥ አስገብቶ ማንበብ ነው። حروف ከዛ እሺ يصيران حرفا واحدا እንደ አንድ ፊደል አድርገን ነው የምናነበው። የቱ ነው ወደ የኢድጋም ፊደልን ኑን ሳኪንን ወይም ተንዊንን ወደ ሚጨፈለቁበት ፊደል የምንጨፈልቅበት ፊደል ማን ናቸው? 6ቱ ማለት ነው። ወደ 6ቱ ፊደላት አስገብተን ማንበብ ማለት ለምሳሌ ሚም አለ እዚህ ጋር
ከኑን ሳኪን በኋላ ሚም ሲመጣ ኑንን ወደ ሚም ውስጥ አስገብቶ ማንበብ ማለት ነው። ኢድጋም ኑን ሳኪንን ወደ ኢድጋም ፊደል ወደ ሆነው ወደ ሚም ውስጥ አስገብቶ ማንበብ እሱም بحيث يصيران حرفا واحدا ያው ኑንና ሚም እንደ አንድ ፊደል ሆኖ መነበብ እስኪችሉ ድረስ ኑንና ሚም እንደ አንድ ፊደል ሆኖ መነበብ እስኪችሉ ድረስ ለምሳሌ ሚም በራሱ ከዚህ በፊት ሸዳ ያለው ነው እንጂ ሸዳ ባይኖረው ኑኑ ይሄኛው ኑኑ እዚህ ውስጥ ገብቶ ሲነበብ ለራሱ ሸዳ እንዳለው አይነት ፊደል ነው የሚሆነው። ለምሳሌ እዚህ ጋር ዋው ላይ ሸዳ የለም አይደል? ስናነብ ግን ኑኑ ወደ ዋው ስለሚገባ መው ያው ሸዳ እንዳለው አይነት ፊደል ነው የሚሆነው። ሸዳን እናደርግለታለን በትንሹ ሳናበዛ መውጂደ መውጂደ ሲነበብ ኑኑን ወደ ዋው አስገብተን ነው ኑኑን አናነበውም። ያው መው አያችሁት ማ ኑኑ አትጠፋለች መው እንዲህ ነው የሚሆነው መው እሺ ወመማ ኑኗ ከማል ሙሉ በሙሉ ትጠፋለች ማለት ነው። ሚም ካለ ኑን ካለ ያ ካለ ሚም ኑን ዋው ኑን ሚም ኑን ዋው ያ አራቱ ካሉ እንደዚህ ነው። ስድስት ናቸው። ያው የርመሉን ይባላሉ በአንድ ቃል ውስጥ ሲጠቃለሉ። እሺ ያው ወመን መዐሁ ወመን ግን ቅድም እንዳልኳችሁ ምን አለው ዜማ አለው ሚም ላይ ይሄኛው ሚም ላይ ዜማ ስላለ ዜማ እናደርግለታለን በትንሹ ወመን መዐሁ ወመማ ኑኑ ከማል ይጠፋል። እየጨፈለቅነው ነው ኑንን ወደ ሚም እየጨፈለቅነው ነው። ሸዳ ስላለው አይደለም ያው ሸዳ ስላለው አይደለም ከኑን በኋላ ሚም ስለመጣ ነው። ሸዳ አይደለም ምክንያቱ ወመን መዐሁ ሚም ግን ሚም እና ኑን ህጋቸው ምንድነው? ሸዳ ሆኖ ሲመጡ ዜማ አላቸው በራሳቸው። ሚም እና ኑን ሸዳ ሆኖ የሚመጡ ከሆነ በራሳቸው ጉና አላቸው ወይም ዜማ አላቸው ሁለቱ። ወመን መዐሁ ከኑን ሳኪን በኋላ ኑን አለች እዚህ ጋር ከኑን በኋላ ኑን ሲመጣም እንደዛው እንጨፈልቃለን። መን ነሻኡ ኑኑን እንዲያርገን ወደዚህኛው ኑን ነው የሚገባው። ኑኑ ይሄኛው ኑን እዚህኛው ኑን ውስጥ ነው ገብቶ የሚጨፈለቀው። እንደ አንድ ፊደል ሆኖ ነው የሚነበቡት። መን ነሻኡ አሁን ደግሞ ኑን ሳኪን ከዋው በኋላ የዋው ምሳሌ ነው። ከዛ ያን ምሳሌ እንመለከታለን። ከኑን በኋላ ዋው ሲመጣ ተመልከቱት። ከኑን በኋላ ኑን ምንም ምልክት ሳትይዝ መጥቶ ወይም መጥታ ዋው ከፊት ሲመጣ መውጂደ መው ልክ በዚህ መልኩ ነው የምናነበው። እሺ ማ አይፈታህ መውጂደ ይታያቸዋል ብዬ አስባለሁ ኢንሻአላህ። መውጂደ አያችሁታ ኑኑ ከማል ይጠፋል ማለት ይሄኛው ኑን ከማል ይጠፋና ዋው ደግሞ ሸዳ እንዳያዘች ፊደል ነው የሚሆነው። መውጂደ ቁርአን ንባብ ላይ ሁሌም ከዋው በኋላ ከኑን በኋላ ዋው ምትመጣ ከሆነ ልክ በዚህ መልኩ ነው የሚነበበው። ግልጽ መን ብለን የምናነበው ስድስቱ የኢዝሃር ፊደላት ሲመጡ ብቻ ነው። የኢዝሃር ፊደላት ከጉሮሯችን ላይ ድምጻቸው የሚፈጠሩ ስድስቱ ፊደላት ብቻ ናቸው ከ28ቱ። ስድስቱ ደግሞ እነማን ናቸው? እና ኢድጋም የሚባሉት ደግሞ ይጨፈለቃሉ ወይም ደግሞ እንድንጨፈልቅ ነው የሚያደርጉት። እዚህ ጋር የያ ምሳሌ ያለ ከኑን ሳኪን በኋላ ማን መጥቷል? እዚህ ጋር ያ መጣለች። ስለዚህ ያ ስለመጣች መን የቁሉ ብዬ አይደለም ማነበው። መን የቁሉ ብዬ አላነበውም ምለው መየቁሉ መየ ያ ላይ ሸዳ እንዳለው ፊደል ሸዳ እናደርግለታለን። የለውም በጽሁፍ ደረጃ የለውም እና እኛን በራሳችን ነው። ይሄ የንባብ ህግ ነው። መየቁሉ ገብቷቸዋል ብዬ አስባለሁ ኢንሻአላህ። ስለዚህ በጣም በሺ የሚቆጠሩ ቃላቶች አሉ በዚህ መልኩ ከኑን በኋላ ያ ሲመጣ ከኑን በኋላ ዋው ሲመጣ ቁርአን ውስጥ በአንድ መስመር ላይ ብቻ ብዙ ይገኛሉ።
በአንድ ሰፍሐ ላይ ብቻ ብዙ የኑን ሳኪንና የተንዊን ህግጋት በደንብ ነው ብዙ ናቸው በጣም ያንን እያያችሁ እናንተም ይገባችኋል ኢንሻአላህ። ያው እዚህ ጋር ደግሞ የምንመለከተው ከኑን ሳኪን በኋላ ከተንዊን በኋላ ማለን ነበር አይደል? ማለን ግን ማን መጣ? ከስድስቱ የኢድጋም ፊደላት የሆነው አንደኛው የሆነው ሚም መጣ። ቅድም ከኑን ሳኪን በኋላ ሚም ሲመጣ አይተን ነበር። አሁን ደግሞ ከተንዊን በኋላ ማን መጣ? ሚም መጣች። ስለዚህ አሁንም እጨፈልቀዋለሁ። ለመም ኑኑ እዛ ውስጥ ወደ ሚም ገብቶ ነው የሚጨፈለቀው። አናነበውም። ኑኑን እዛ ውስጥ ያለውን በድርብ ምልክት አማካኝነት የተከሰተውን ኑኑን ያልተጻፈ የሚነበብ ነው አይደል? እዛ ውስጥ ያለውን ኑኑን አላነበውም። ለምን? የኢድጋም ፊደል ከፊት ስለመጣበት። ማለም መምዱዳ አፍዋን ማለም መምዱዳ ለመም የሚፈለገው እቺ መጨፍለቅ ነው። ለማ ሚለው ነው በቃ ለማ። እዚህ ጋር ነው ከድርብ ምልክት በኋላ ኑን መታለች። ሸዳ ስላለው አይደለም። يومئذ ناظرة يومئذ ناظرة يومئذ ناظرة يومئذ ناظرة يومئذ ناظرة እንደሚታወቀው ኑኑ በራሱ ሸዳ ስላለው ዜማ አለው እያልን እናቆየዋለን ትንሽ። ሚም ጋም እንደዛው ሸዳ ካላቸው ሁለቱ ፊደላት በረምቤው ሸዳ ካላቸው ሚም እና ኑኑ ነው። በቁርአን ንባብ ላይ ሸዳን ይዞ የሚመጡ ከሆነ ዜማ አላቸው። ሁሌም ክላስ ላይም በተደጋጋሚ እየነገርኳችሁ ነበር። በደንብ አስተውለውንም ያው ስናነባቸው ማለም በአንዴ አንለቃቸውም ፊደላቱን። እሺ يومئذ ناظرة إذ ناظرة እዚህ ጋር በዚህ ቃል ውስጥም የነሱ ምሳሌ ነው የምንመለከተው። ሙባረኩም ይኸው ድርብ ምልክት አለ ጫፍ ላይ መጨረሻ ላይ ኩን ضمتين ስላለ ከፊት ማን አለ? ሚም አለ። ይኸው ከስድስቱ የኢድጋም ፊደላት አንደኛው ነው ሚም አይደል? ስለዚህ እንጨፈልቀዋለን። ኩን የምትለዋን እዚህ ውስጥ ያለችዋን ወደ ሚሙ እናስገባዋለን። ኩም ሙባረኩም ሙሰዲቁ ኸይሩን ኑዙለን ያው እዚህ ጋር ማለን ብለን ነበር። ካልን በኋላ ማን አለ? እዚህ ጋር ዋው አለ። ስለዚህ እንጨፈልቀዋለን። ከስድስቱ የኢድጋም ፊደላት አንደኛው ስለሆነ አሁን ደግሞ ኢድጋም ሁለት ቦታ ይካፈላል ብያቸዋለሁ። በዜማና ያለ ዜማ የጻፋችሁ እሺ። የዜማ ያላቸው አራቱ ናቸው። ማማን ሚም አለ በዜማ፣ ኑን አለ፣ ዋው አለ፣ ያ አለ። ሚም ኑን ዋው ያ እነኚህ ዜማ አላቸው። ከስድስቱ ዜማ የሌላቸው ላምና ራ ናቸው። ላምና ራ ይኸው እንደዚህ ራይት። ላም ራ ዜማ የላቸውም። እንዴት ዜማ እንደሌላቸው እናያቸዋለን በምሳሌ። እሺ ማለው ወወለዳ ለወ አያችሁት? ለወወለዳ ማለው ወወለዳ ለወ የሚለው ነው የሚፈለገው። መጨፍለቅ ማለት እሱን ነው። ለወ እዚህ ውስጥ ያለችዋን ኑን ወደ ዋው ውስጥ አስገብቶ ከፊት ያለው ዋው አለ። ይሄ እሱን ሸዳ እንዳለው ፊደል አድርጎ ማንበብ ነው። ማለው ወወለዳ የውመኢዝ የወዱ ذያ የሚለው ነው። ይኸው እዚህ ጋር ذያ የሚጨፈለቀው ተንዊኑን ወደ ያ መጨፍለቅ ነው። ተንዊኑ ማን ነው? እዚህ ውስጥ ያለችዋ ተንዊን። የኢድጋም ፊደል ማን ነው? ያ ነው የኢድጋም ፊደል ከተባለ እዚህ ጋር ዋው ነው የኢድጋም ፊደል።
يومئذ يود يومئذ يود يومئذ يود በጣም ብዙ ናቸው። ይሄ ምሳሌ ይዛችሁ ነው እሺ የምትሰሩት። የኢድጋም ፊደል ሲባል ከፊቱ የሚወጣው ፊደል ሁሌም ወይ ዋው ሊሆን ይችላል፣ ያ ሊሆን ይችላል፣ ሚም ሊሆን ይችላል፣ በضمتين በከስረተين በፈትሐተين በፈለገው ሊመጣ ይችላል። በመጣ መልኩ ነው የሚነበበው እሱ። ማሉ ወላ በኑን ማሉ ወይስ ነው ኢድጋሙ ያለው ሉዋ ሚለው ነው። ሉዋ ከድርም ምልክት በኋላ ማመጣ ዋው መጣች። ሉዋ ማሉ ወላ በኑን ማሉ ወላ በኑን የውመን ነበር የውመን ነበር። ነገር ግን ከፊት ማመጣች ያ አለች እዚህ ጋር ያ በመምጣቷ መን ብዬ ማነበውን ትቼ ወደ ያ አስገባታለሁ ኑኗን። ያኔ ያ ሸዳ እንዳለው ፊደል ይሆንና መየ ይሆናል። የውመን የጅዐሉ እሺ ቅድም ኢድጋም ሁለት አይነት ናቸው ብያችሁ ነበር። ኢድጋም የሚባለው ራሱ የኢድጋም ፊደላት ሁለት ቦታ ነው የሚከፈሉት፣ ስድስቱ ማለት ነው። የመጀመሪያዎቹ ያኑን ሚም ዋው ናቸው። ያኑን ሚም ዋው ናቸው። ከስድስቱ እነኚህ ኢድጋም አላቸው ወይም ደግሞ ጉና አላቸው። ጉና ዜማ አላቸው። ትንሽዬ ኑን የሚመስል ነገር ውስጣቸው ላይ የሚል ድምጽ አለ። እነኚህ ኢድጋም ቢገይሪ ጉና የሚባለው ላይ ደግሞ ኢድጋም ቢገይሪ ጉና ያለ ጉና ወይ ደግሞ ያለ ዜማ የሚባሉት ደግሞ እሱ ደግሞ ሲተረጎም ምንድነው ትርጉሙ? ሁወ ኢድኻሉ ኑን ሳኪነቲ ወተንዊኒ ኑን ሳኪንን ወይም ደግሞ ተንዊንን ፊ ማስገባት ነው። ምን ውስጥ? ፊ ሐርፍ ራኢ ወላሚ ወደ ራ እና ወደ ላም ፊደል ውስጥ ማስገባት ነው። አስገብቶ ማንበብ ነው። ቢሐይሱ ላ የብቃ ሊኑን ሳኪነቲ ወተንዊኒ አተሩን ፊ ኑጥቂ ኑን ሳኪንን ወይም ደግሞ ተንዊንን የሚመስል ትንሽዬ ነገር እንኳ ምንም እንደሌሉ አድርገን ነው የምናነበው። ኑን ሳኪን እዛ አካባቢ ምንም እንዳልተከሰተች አድርገን ነው የምናነበው። የኑን ሳኪን ምንም አይነት ድምጽ ሳይኖር ማለት ነው። የተንዊንም ድምጽ ምንም ሳይኖር በዛ መልኩ ነው የምናነበው። ምሳሌው ላይ ሳነብላችሁ በደንብ ይገባችኋል ኢንሻአላህ። አራ ይላል። ራ ከኑን ሳኪን በኋላ ራ ስትመጣ ያ ማለት ከኑን ሳኪን እዚህ ጋር አለች። ከዛ ከፊት ማን አለ? ራ አለ። ምን ብለን ነበር ቅድም? ኑን ሳኪን እና ተንዊን ላይ በኢድጋም ቢገይሪ ጉና ሲሆን ያለ ዜማ ሲሆን ምንም ኑንም የሚመስል ድምጽ መርሂማ መርሂማ ራ ላይ አንቆይም። መርሂማ አያችሁት? የኑን ድምጽ ምንም የለም። የቅድ መርሂማ አልልም። እንደዛ ካደረኩኝ ጉና መጣውበት ነው የሚባለው። ጉና ደግሞ የለውም። ጉና ብሎ ማለት ያው ዜማ ማለት ነው። ዜማ የላቸውም። ኑን እና ላም ላይ ራ እና ላም ላይ ዜማ የለም። መርሂማ ከኑን በኋላ ማን አለ? ላም አለች እዚህ ጋር። ይሄኛውንም ወመለም ብዬ የአፍንጫ ድምፅ አልጠቀምም። ምንም አልጠቀምም። ወመለም ይኸው ከድር ምልክት በኋላ ወይም ከተንዊን በኋላ ማን መጣ? ራ መጣ። እዚህ ጋር ስጨፈልቅ ቱን ብዬ ቱራ ብዬ አልጨፈልቅም። ምክንያቱም ይሄ ራ እና ላም ላይ ዜማ የለም። እንደዛ የሚል ድምጽ የለም። ቱራፊዓ በአንዴ ነው ማልፈው። ቱራፊዓ ኻፊዳ ቱራፊዓ እዚህ ጋር ደግሞ ኩሊ ብዬ የሚል ድምጽ አላመጣበትም። ሙባረኩን ሊየደበሩ ኢንሻአላህ በአላህ ፍቃድ ገብቷችኋል ብዬ አስባለሁ። እሺ ሸይኢን ነበር እንደሚታወቀው። ይሄው እንደዚህ ማናነበው ከሆነም ቁርአኑ አይበላሽም። ሸይኢን ረህመተን ብዬ ባነብም ቁርአኑ በትርጉም ደረጃ ምንም አይነት በለሽት አይደርስበትም። ይሄ የኑን ሳኪን እና የተንዊን ህግጋት የሚባሉት ለቁርአን
ለሌላ ላልተፈለገ ወይ ላልተገባ የቃላት ትርጉም አይዳረገንም። ተግባባን። ግን ንባባችንን ግን የተሻለ ያደርግልናል። ይሄንኛን ህግ አሟልተን የምናነብ ከሆነ አጅራችንም ከፍ ይላል። ተግባባን እንጂ በትርጉም ደረጃ ምንም ያባል ሸይኢን ነው። ሸይኢን ረህማም ተባለ ሸይኢን ረህማም ተባለ ያው ነው። ተግባባን። ግን የተነበበበት ምንም በትርጉም ደረጃ ምንም ችግር አያመጣም። ለንባብ ግን አሪፍ የሚሆነው ቁርአን ሲቀራ ደግሞ አሪፍ ተደርጎ በአሪፍ ድምጽ በአሪፍ አቀራር ሲቀራ ደስ ይላል። በጣም ነው ያማረ ወይም ሌላ ሰው ሲሰማ ደስ የሚል ነው የሚሆነው። ያንን በማስመልከት ነው ነብይ ሰለላሁ ዐለይሂ ወሰለም ሲቀሩ አሳምረውት ነው የቀሩት። ሰሃቦችም እንደዛው ነው የቀሩት። ስለዚህ በተቀራ አሪፍ አድርጎ ለማንበብ ደግሞ እነኚህን ህግጋት የግድ ማሟላት አለብን። እሺ ሸይ ይረህ ሸይ ይረህማ እዚህ ጋም ራ ስለሆነ ጉና የለውም። مثل الرجلين مثل الرجلين للرجلين مثل الرجلين كلا لا مولا شد الرجال فالونج يميل لمس على مطبتم وملك لا يبلى ما للبدا በዚህ መልኩ የኢድጋም ፊደላት አይተን እስከነ ምሳሌያቸው አንብቤላችሁ ኢድጋም ይሄን ይመስላል። ኢንሻአላህ እናንተ ደግሞ ሞር በደንብ አድርጋችሁ ሰምታችሁት ስተገብሩት በተረጋጋሚ ስተገብሩት ደግሞ ኢንሻአላህ በውስጣችሁ ላይ ተግባራዊ ያደረጋችሁ ስትሄዱ ምላሳችሁም ይለምዳል። ምንም ችግር የለውም ኢንሻአላህ። ግን ማንበብ ይፈልጋል። በዚህ መልኩም ደግሞ እንደዚህ እየጻፋችሁ ሞክሩ። ምሳሌዎችም ማለት ነው በደፍተር ላይ ያረጋችሁ እየጻፋችሁ እያነበባችሁ ከነኚህ ውጪ የሆኑ ምሳሌዎችን ነው የምለው እንጂ እነኚህ አይደለም። ከነኚህ ውጪ በጣም በሺህ የሚቆጠሩ አሉ፣ በጣም አሉ፣ ብዙ አሉ። እነሱንም ሞክሯቸው። ያልገባችሁን ደግሞ ለምንድን ነው የማይገባችሁ? ይሁሉ ለፍልፌ እንዴ። ሰላም አለይኩም።